አርቲስት ሀሊማ አብዱራህማን ሰሞኑን በሰይፉ ሾው ላይ ቀርባ መውለድ እንደማትችል እና ትዳርም እንደሌላት ገልጻለች። ይህም ርዕስ በጣም አነጋጋሪ የሆነ ርዕስ ሆኗል። ምንድነው ከተለመደው ወጣ ያለ ሐሳብ ነው የሀሊማ አመለካከት። መውለድ አለመቻሏ ምክንያቱ አግብታ አለመኖሯ እንደሆነ ይታወቃል። ነገር ግን ከወንድ ጋር የሆነ አንድ እንትን ውስጥ መኖር እንደማትፈልግ በሰይፉ ሾው ላይ ገልጻለች። ይህ አነጋጋሪን መረጃም እስኪ ያንተን ሐሳብ ቀጥልበት። የአርቲስት ሀሊማ ኢትዮጵያ ውስጥ ካሉ አርቲስቶች ግንባር ቀደምና ተደማጭ አርቲስት ነች። ተወዳጅ ነች በማህበረሰቡ ዘንድ። ፍልቅልቋ ትባላለች። በጣም ተጽዕኖ የምታሳድር ቆንጆ መልከ መልካምና በሳቂነቷ በሪላክስ የምታረግ ጥሩ አርቲስት ነች። እሷ በብዙ ጊዜ በኢንተርቪዎቿ የምታነሳቸው ነገሮች ብዙ ጊዜ መነጋገሪያ ሆነው ያውቃሉ። ከዚያ ውጭ ብዙ ጊዜ እሷ ከትዳር ጋር በተያያዘ ብዙ ጥያቄዎች ይቀርቡባታል። እሷም የምትሰጣቸው መልሶች ብዙ ጊዜ እንደ መነጋገሪያ እንደ አጀንዳ ሆነው ሲንሸራሸሩ ከዚህ በፊትም አስተውለናል። የእሷ ሐሳብ ምንድነው? ትዳር የመያዝ ፍላጎት የለኝም ነው። ከዚህ በፊትም ትዳር የመያዝ ፍላጎት የለኝም ግን ልጅ መውለድ እፈልጋለሁ የሚላን ሐሳብ አንስታ ከትዳር ውጭ እንዴት ልጅ መውለድ ይቻላል? ይሄ ደግሞ የኢትዮጵያን ባህል ከአንድ ተጽዕኖ ፈጣሪ ከአንድ አርቲስት የሚጠበቅ አይደለም ተብሎ ብዙ ሐሳቦች ተነስተው ነበረ። እነዚህ ነገሮች ነበሩ። አሁን ደግሞ ልጅም አልወልድም ትዳርም አልዝም ነው። ይሄ ደግሞ ከምን ጋር ያይዙታል? ከፌሚኒዝም ጋር ሴቶች ወንድን ከመጥላት አንፃር ትዳርን እንደ እስር ቤት ከመቁጠር ለትዳር ያላቸው አመለካከት ኔጌቲቭ መሆን እሱ በእርግጥ ከትውልድን የመበከል ትዳርን እንዲፈሩ የማድረግ ብቻን መኖር ላይፍን ኢንጆይ እንደማድረግ የአይነት አስተሳሰብ ስለሆነ ትክክል ነው ብዬ አላምንም። ሆኖም ግን ደግሞ ሰዎችን ደግሞ ማስገደድም አይቻልም። የሰዎች መብት ደግሞ የተከበረ ነው፣ የተጠበቀ ነው። ነገር ግን በዚህ ልክ በሚዲያ መውጣቱ ያን ያህል አስፈላጊ አይደለም። አሁን አንዳንዴ ሰይፉ ላይ የሚቀርቡ ነገሮች ለህዝብ የሚቀርቡ ነገሮች ሰው መልእክታቸው አሁን አንድ ኢንተርቪው ስታደርግ ለህዝቡ የሚያስተላልፈው መልእክት ካለ ነው። አሁን ይሄ ኢንተርቪው ለምሳሌ ከዚህ በፊት ያለ ትዳር መውለድ እፈልጋለሁ ስትል ይሄ ተቆርጦ መውጣት የነበረበት ነው። መብቷን አክሴፕት አድርጎ ግን ማስተላለፉ ለማን ነው? መልእክቱ ለህዝብ የሚያስተምር ካልሆነ ድረስ በሚዲያ መነገሩ ያን ያህል አስፈላጊ አልነበረም። አሁንም ደግሞ ትዳር መግባት አልፈልግም የሚለውን ሐሳቧን አክብረን ግን ያን ያህል በሚዲያ ለማውጣት ምን አስፈለገ? እሷን ሐሳብ ማክበር ግን ግዴታ ነው። ግን ደግሞ ሰዎች ፖዚቲቭ ሐሳቦች ነው ሚዲያ ላይ መንሸራሸር ያለባቸው። የሰዎች አንድ ሰው አንድ ተጽዕኖ ፈጣሪ ደካማ ጎኖች አሉ፣ ጠንካራ ጎኖች አሉ። ሰይፉ ላይ ሲቀርቡ ደግሞ ጠንካራ ጎናቸው ለሰዎች ሊያስተላልፍ የሚችል ጥሩ መልእክት ሲኖረው ነው መተላለፍ ያለበት። በአርቲስት ነው መተላለፍ ያለበት ነው እንጂ ኔጌቲቭ ጎንም ይኖራታል። ማንም ሰው ኔጌቲቭ ሳይድ አለው። ኔጌቲቭ ሳይዱ እየተነሳ ሚዲያ ላይ መቅረብ የለበትም። ምክንያቱም ለህዝብ ትምህርት አይሰጥም። ስለዚህ ትዳር የተከበረ በእግዚአብሔር የተቀደሰ ትውልዶች የሚቀጥሉበት ትውልድ የሚገነባበት ሀገር እንድትቀጥል የሚያደርግበት ትዳር ነው። ይሄ ደግሞ ክቡር ነገር ከክብርም በላይ ነው። ሴቶች የቤት ንግስት የሚሆኑበት ነው። እዚያ ትዳር ውስጥ ሲገቡ የበለጠ ክብር እንክብካቤ የሚያገኙበት ቦታ ነው። በልጅ ተባርከው ደግሞ ልጆቻቸው ደግሞ ለትውልድ የሚያፈሩበት ነው። ትውልድ መፍራት መቻል አለበት፣ መቀጠል አለበት፣ ጄኔሬሽን መቀጠል አለበት። ይሄ ደግሞ ትዳር ውስጥ መግባት በፌመስ በሆኑ ሰዎች ተጽዕኖ በሚያሳድሩ ሰዎች ነፃነቴን
ይገፋኛል አልገባም እዚህ ውስጥ ሲባል ገና ያንግ ላይ ጄኔሬሽን ውስጥ ያሉ ልጆች ወደዚያ የመሳብ እድል ስላላቸው ይህንን ሚዲያ ላይ ማስተላለፉ ትክክል አይደለም። እስቲ የእሷን ሐሳብ ግን እንዳሳብ ደግሞ ማክበር አስፈላጊ ነው። እሷን ሳይሆን መተቸት ያለብን ሚዲያዎች ነው መተቸት ያለባቸው። እንደዚህ ለትውልድ ጥሩ ነገር መልእክት የማያስተላልፉ ሐሳቦቹ እንደ ሐሳብ መቀመጥ መቻል አለባቸው እንጂ ይሄ ጠንካራ ጎኗ ነው ሊባል አይችልም። ለህዝቡ የሚያስተምረው ትምህርት የለም። ስለዚህ በትዳር ጥሩ ደረጃ የደረሱ ስኬታማ የሆኑ ለሰዎች ጥሩ መልእክት ሊያስተላልፉ የሚችሉትን ነገሮች ቢያቀርቡ የተሻለ ነው። የልጅቷን ግን የአርቲስቷን መብት ማክበር እሷ የምትፈልገውን ነገር የማድረግ መብት እንዳላት የግል ህይወቷ እስከሆነ ድረስ ትዳር ውስጥ ካልገባች ተብሎ እሷ ላይ ጣት መቀሰርም ሆነ ሐሳብ መስጠቱ ትክክል አይደለም። ሚዲያዎች ደግሞ እንደዚህ አይነት ነገሮችን ማስተካከል መቻል አለባቸው። ብዙ ሐሳቦች ሊነሱ ይችላሉ። ተቆርጠው መቅረት ያለባቸው ነገሮች ሚዲያ ላይ መውጣት የለባቸውም የሚል ሐሳብ አለኝ። ትክክል ነህ። እንዳልከው ሰይፉ ሾው ብዙ ታዋቂ ሰዎች የሚቀርቡበት ነው፣ ብዙ መልእክቶች የሚተላለፉበት ነው። ሀሊማ ግን ሰይፉ ላይ ስትቀርብ ተደጋጋሚ ነው። ቀርባም እንደዚህ ከትዳር ጋር በተገናኘ ተደጋጋሚ መልእክት አስተላልፋለች። ይሄውም ማግባት እንደማትፈልግ እና ትዳር ጥሩ እንዳልሆነ ከወንድ ጋር መኖር እንደማትፈልግ ሳይሆን ጥሩ ጋር መጣ ነፃነትን እንደሰማነው ከሆነ ከወንድ ጋር መኖር እንደማትፈልግ ትዳርን እንደ እስር ቤት አጥብቃ እንደምትጠላው ነገር ግን ልጅ ቢኖራት ትመኛለች። እና እንዳልከው ይሄ መልእክት መተላለፍ አልነበረበትም። ሰይፉ በዚህ ፕሮግራሙ ላይ አሁን ይችል ሲያቀርባት ይሄ ጥያቄ ባለፈውም ተጠይቋል፣ አሁንም ድጋሚ ተጠይቋል። ግን ደግሞ እድሜም 35 ነው ብላለች። እንግዲህ እስቲ ሙዚቃዋን ምኗን እስቲ ወደ ኋላ ሄደን እናየዋለን እና ኢንተርቪዋንም ያኔ ስንት ነኝ እንዳለች አሁንም የገለጸችው እድሜ አለ። ግን እንዳልከው ሚዲያዎች ኃላፊነት አለባቸው። ለህዝቡ የሚተላለፈው መልእክት ጭብጥ ሐሳብ ምን እንደሆነ መተላለፍ አለበት። ሰይፉ በዚህ ፕሮግራሙ ላይ ግን የኛ ትችት ይሄው ነው መቅረብ ያለበት። መልካም ነገሮች ለህዝብ መታየት እንዳለባቸው። አሁን ፌሚኒዝም ሴታዊነት በጣም እያቆጠቆጠ እየተስፋፋ የመጣ እንትን ነው፣ አመለካከት ነው። መብት ነው እንዳልከው ነው፣ መብት ነው፣ መብቷ ነው። አባቶቻችን ተጋብተው አንድ ላይ ኖረው ሲኖሩ ደግሞ እያየናቸው ስላደግን ነው እንጂ እናቴ ለብቻዋ አባቴ ለብቻ ሲንግል ማም ሆና ምናምን ያ በዚህ ሂደት ያደጉ ሰዎች ትንሽ ደስ የሚል ነገር እያየን ስላልሆነ ሰዎች ተጋብተው ልጅ ወልደው እንዲኖሩ አጥብቀን ከመፈለግ አንጻር ነው እና የአርቲስት ሀሊማ አብዱራህማን እንግዲህ ነገ ልጅ ወልዳ አግብታ እንድናያት መልካም ምኞታችን ነው። ሰይፉ ሾውም መልእክት ነው ለሱም እንደዚህ አይነት መልእክቶች ባይተላለፉ፣ እነዚህ ታዋቂ ሰዎች በሚሊዮን ተመልካች ስላላቸው እንደዚህ አይነት መልእክት ይዘው ባይመጡ የሚል ሐሳብ ከመስጠት አንጻር ነው። አሁን ምንድነው ሐሳቡ መነሳት የነበረበት ልጅ ሳትወልድ እድሜዋ ሄደ። ለዚህ ደግሞ የትዳር መጥላቷ ዋጋ እንዳስከፈላት የትዳር ፍቅር ቢኖራት ኖሮ በልጅነቷም አግብታ የመውለድ እድል ሊኖራት እንዲችል እንደነበረ ትዳር መያዙ ጥሩ እንደሆነ እሱን ላይ ትኩረት ያደረገ ቢሆን ኖሮ አሪፍ ነበር። ሌላው ልጆች በሲንግል ማም ወይም ለየብቻ ሊያድጉ ይችላሉ። እሱ ማስገዳጅ ከሆነ ምክንያታዊ ከሆነ ሰው አንዱ ሞቶ በአንድ ወገን ሊያድግ ይችላል። አልሳካ ካለ ትዳሩ ተሞክሮ ደግሞ እሱም አልሳካ ካለ በተሻለ መጠን በአንድ በኩል ጥሩ ሆኖ ሊያድግ ይችላል። ግን ሪኮመንድ አይደረግም። አብረው ቢያድጉ የተሻለ ነው። ትዳርም አላማው እሱ ነው፣ መደጋገፍ፣ መፈቃቀር ያለበት ሆኖ በዚያ መንገድ ነው መሰበክ ያለበት እንጂ
ብቻን ወልዶ ማሳደግ እንደ ተሻለ ነፃነት እንደሚሰጥ ተደርጎ መወሰድ የለበትም። ይሄንን ማውገዝ ይሄንን ለትውልድ ማስተላለፍ የለብንም። ከዚህ አንጋል ይሄንን ማለት እንችላለን። እናንተ ደግሞ በኮመንት ተመልካቾቻችን ሐሳባችሁን በግልጽ እንድትወያዩ እንፈልጋለን። እናመሰግናለን።